የሰው ልጅ ስኬት ብቻ ሳይሆን እንቅፋትም የተሞላ ነው። ብዙ ጊዜ ፈተናዎች የሚመጡት ጉዟችንን ሊያበላሹት ይመስሉናል። እውነታው ግን ሌላ ነው። ህይወታችን የሚቀይር አዲስ እይታ እንታጠቃለን። በጥንቃቄ ተከታተሉ። አንድ ወጣት ስኬታማ ለመሆን ያልም ነበር። በየቀኑ ጠንክሮ ይሰራል። ነገር ግን በየሳምንቱ አዳዲስ ፈተናዎች ያጋጥሙት ነበር። አንድ ቀን ወደ ስራ እየሄደ ሳለ መንገዱ ሙሉ በሙሉ የዘጋ አንድ ድንጋይ ያገኘ። በሁኔታው በጣም ተናደደ። ህይወት ለምን ሁል ጊዜ ነገር ታከብድብኛለች ሲል አሰበ። ወደ ኋላ ለመመለስ አስቦ ነበር። ነገር ግን ሐሳቡን ቀይሮ ድንጋዩን ገብቶ ለማንቀሳቀስ ወሰነ። ድንጋዩ በጣም ከባድ ነበር። እጆቹን አመሙት። ልብሶቹ ሙሉ በሙሉ በጭቃ በአሸዋ ቆሸሹ። ብዙ ጊዜ ተስፋ ለመቁረጥ ተቃርቦ ነበር። በመጨረሻም በአንድ የመጨረሻ ኃይለኛ ግፊት ድንጋዩ ተንከባሎ ከመንገዱ ገለል አለ። ከድንጋዩ በታች አንድ ትንሽ የእንጨት ሳጥንም አገኘ። በሳጥኑ ውስጥ ደግሞ እንዲህ የሚል ማስታወሻ ነበረ። በየጊዜው እንቅፋቶች የተላኩብህ አንተን ለማስቆም ሳይሆን የበለጠ ጠንካራ እንድትሆን ለማድረግ ነው። ሽልማቱ ሁል ጊዜ የሚገባው መግፋትን ለሚቀጥሉ ሰዎች ብቻ ነው። ከዚያም ወጣቱ አንድ ትልቅ እውነት ተረዳ። ልፋቱ ሁሉ ከንቱ እንዳልነበረ። ተስፋ ቆርጦ ተመልሶ ቢሆን ኑሮ ያን ሽልማት ፈጽሞ አያገኘውም ነበር። የህይወት ትምህርት: ፍርሃት፣ ውድቀት፣ ብስጭት፣ እነዚህ ሁሉ መንገድን የዘጉ ትልቅ ድንጋዮች ሊመስሉክ ይችላሉ። ነገር ግን አንዳንድ ጊዜ አንተን የበለጠ ጠንካራና ብቁ የሚያደርጉትን ነገሮች በውስጣቸው ይዘዋል። ስለዚህ ዛሬ ነገሮች ስለከበዱ ብቻ ጉዞውን አታቁም። መግፋትን ቀጥል። አንድ ቀን ወደ ኋላ ተመልሰ ስታይ በአንድ ወቅት ትጠላው የነበረው ያ እንቅፋት ለዛሬ ስኬት ዋነኛው ምክንያት እንደነበረ ትረዳለህ። አስታውስ፣ እያንዳንዱ ታላላቅ ስኬት አብዛኛው ሰው ለመጋፈጥ ፈቃደኛ ካልሆነው ፈተና በስተጀርባ የተደበቀ ነው። ሽልማቱ ከአንድ ተጨማሪ ግፊት በኋላ ብቻ ሊሆን ይችላል። መጓዝህን ቀጥል።